ተመልከቱ፣ መላእክቶች ከኛ በፊት ተፈጥረዋል፣ በሰማይ ላይ ይኖራሉ፣ ለጌታቸው ለአላህ ስብሐነሁ ወተዓላ ይገዛሉ። ለእነርሱ ቤተ አምልኮ አላቸው፣ አቅጣጫ አላቸው። የት ይገኛል? ሰባተኛው ሰማይ ላይ። ማን ይባላል ስሙ? በይተል ማዕሙር ይባላል። ወደዚያ መላእክቶች እየሄዱ ወደዚያ ቤተ አምልኮ ይሰግዳሉ፣ በዚያም ውስጥ ይሰግዳሉ። ይሄን ለመላእክቶች ያወጣውን ህግ አምላክ አላህ ሱብሓነሁ ወተዓላ ምድር ሰዎችን አዘዘ። ገና ሰው መጀመሪያ ምድር ላይ ሲመጣ አዳም ከእርሱ መምጣት ጋር አስነስቶ ይዛኔ ተሰራ። በሰማይ ያለውን ህግ በምድር ላይ ያደርግ ዘንድ ማለት ነው። ለመላእክቶች ያወጣውን ህግ በምድር ላይ ይሆን ዘንድ ሰዎች ሶላትን በሚሰግዱ ጊዜ ወደ ተዘበራረቀ ቦታ እንዳይሰግዱ ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ያንን ምልክት አደረገላቸው። ምንድነው እሱ? አቅጣጫ። ልብ በሉ፣ ምንድነው? አቅጣጫ እንጂ ሌላ አይደለም። ቦታቻለ እንደዚያ ብሎ ተነግሯል ወይ በቁርአን ላይ? አዎ፣ አላህ ሱብሓነሁ ወተዓላ አቅጣጫ ብቻ እንደሆነ ይገልጽልናል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም አለ። ሶላትን በምትሰግድ ጊዜ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ አለ። አቅጣጫ እንጂ ሌላ አይደለም። ይህን ካዕባ ኢብራሂም ዓለይሂ ሰላም እና ኢስማዒል በጊዜያቸው እንዲያድሱት ታዘዋል። አምላክ አላህ ሱብሓነሁ ወተዓላ ቃል ኪዳን ይዞባቸዋል። በሱረቱል በቀራ ላይ ሲናገር ምን አለ? ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ አለ። ወደ አብርሃምና ወደ ልጁ ወደ ኢስማዒልም ቃል ኪዳንን ያዝኩኝ ያለ አምላክ አላህ። የምን ቃል ኪዳን? ያንን ቤተ አምልኮ ሂዳችሁ አጽዱ፣ ስሩ በማለት ለምን? ለሁለት ዓላማ። አንደኛ ሊጣኢፊነ ጠዋፍ ለሚያደርጉ ለሚዞሩ ወይም ሐጅን ለሚሰሩ ሰዎች፣ ሁለተኛ ደግሞ አልቃኢሚን በዚህ አቅጣጫ ዞሮ ለሚሰግዱ ሰዎች። ለሁለት ዓላማ የተሰራ ነው። በአምላክ ትእዛዝ የተሰራ ነው። በሁለት ታላላቅ ነቢያቶች እጅ የተሰራ ነው። አዛዡ አምላክ ነው። የሰሩት ታላላቅ ሁለት ነቢያት የተሰራበት ሁለት ዓላማ ባጭሩ ይሄ ነው። ካዕባ እርሱ የእስልምና መሰረቶች የሆኑትን ሁለቱን መፈጸሚያ፣ አንደኛ ሐጅ፣ ሁለተኛ ደግሞ የሶላት አቅጣጫ። ለዚህ እዚያ ጋር የሚስሙት ነገር አለ ወይ ከተባለ ወደሚስሙት ነገር እንምጣ። ምን ይባላል? ሐጀሩል አስወድ ይባላል። የሚቀቡትስ የሚቀቡት አለ። በቴሌቪዥን ስናይ የሆነች ክብ ነገር አለች። እሷን ይስሟታል፣ ይተሻሿታል። ያቺ ምንድን ነች? ስለሷ ልነግርህ። ሐጀሩል አስወድ ትባላለች። ሐጀሩል አስወድ እንደገና ደግሞ ይሄን ልጨርስልህና ትቀጥላለህ። ስለሷ ድንጋይ ሚስጥር ልንገራችሁ። አብርሃም ከልጁ ከኢስማኤል ጋር እየሰራ ነው። አብርሃም ከልጁ ከኢስማኤል ጋር ናቸው። ያን ካዕባን መሰረቱን አንስታቸው ስሩ ብሏቸው እየሰሩ የርፈዑ ኢብራሂም القواعد من البيت واسماعيل የካዕባን ቤቱን መሰረት አብርሃምና ልጁ ኢስማኤል አንስተው መሰረቱን በሰሩ ጊዜ ሴቶች አላረ በዚያን ጊዜ እየሰሩ እያለ ኢስማኤል ስራው ምንድነው? ድንጋይ እየሰበሰበ ማምጣት ነው፣ ማቀበል ነው። አብርሃም ደግሞ ያንን እየተቀበለ መገንባት ነው፣ ግንቡን ስራውን መስራት ነው። ገብታችኋል? በዚህ ጊዜ እያመጣ እየሰራ እያለ ግንባታው በጨመረ ቁጥር መሰላል የላቸውም ነበር። የሚደንቅ ከዚሁ ጋር ላንሳላቸው። ታዲያ ምን ነበር? ኢብራሂም የሚቆምባት ድንጋይ ነበረች። ያቺ ድንጋይ ግንባታው ከፍ ባለ ቁጥር አላህ ያችን ድንጋይ ከፍ ያደርግለት ነበር። የእግሩ ፋና እስካሁን ድረስ እንዳለ ታውቃላችሁ። የእግሩ ፋና ኢብራሂም ዓለይሂ ሰላም የቆመበት የሰራበት የእግሩ ፋና በድንጋዩ ላይ አለ። አላህ በቁርአን ላይ ይጠቅሰዋል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ ይላል። ከአብርሃም መቆሚያም ስር መስገጃ ቦታን ያዙ ይላል። ኑ ላሳያችሁ አንዴ። የአብርሃም የእግሩ ፋና እስካሁን ድረስ ያቺ አብርሃም ካዕባ ሲሰራ ጊዜ የነበረችው የእግሩ ፋና የወጣበት እስካሁን ድረስ አለ። መቃሙ ኢብራሂም ኑ ላሳያችሁ። ይታያቸዋል። ይሄ የሁለት እግር ፋና፣ ይሄ የሁለት እግሩ ፋና እዚች ውስጥ ይገኛል። ካዕባ ስር እችን አይታችኋታል አይደለ? በዚህ ተከልላለችው። እቺ መቃሙ ኢብራሂም በቁርአን ላይ ሁሉ ተጠቅሳለች። አብርሃም ካዕባን በሰራ ጊዜ እዚህ ቆሞ ሲሰራ ጊዜ አላህ ይሄንን ልክ እንደመሰላል ከፍ ሲያደርግለት ያናች የሁለት የእግሮቹ ፋናዎች ናቸው። እነዚህ የአብርሃም የእግሮቹ ፋና እስካሁን ድረስ ተቀምጧል። እስካሁን ድረስ አለ። እስከ ዘመኑ ፍጻሜ ድረስ ይኖራል። ይሄ አብርሃም ፋና ታቻላረ። ይሄ መቃሙ ኢብራሂም ይባላል። እዚች የተከለለችው ውስጥ ታገኙታላችሁ። ያትች ውስጥ ማለት ነው። እና አብርሃም እና ኢስማኤል እየሰሩ እያለ አብርሃም እንግዲህ ጠዋፍ በሚያደርጉ ጊዜ ሰዎች ካዕባ ሲዞሩ 7 ጊዜ ነው የሚዞረው። አብርሃምን አላህ ሱብሓነሁ ወተዓላ ወልየጠወፉ ቢልበይት አልዓቲቅ ብሎታል።
ካዕባን ሰርተህ ሲጨርስ ሰዎች በዚህ በጥንታዊ ቤት ይዙሩ ብሎታል። የዛኔ አንድ ብለው ሲጀምሩና ሲያጠናቅቁ ሲጨርሱ የሚለዩበት የሆነ አንድ ምልክት አስፈለገ። በዚህ ጊዜ አብርሃም ምን አለው ልጁን እስማኤልን፣ እስማኤል ሆይ እስካሁን ስታመጣ ከነበረው ድንጋይ ለየት ያለ ድንጋይ አምጣ፣ ኮርነር ላይ ጠርዙ ላይ እናደርጋትና ሰዎች የሚጀምሩበትና የሚጨርሱበት ምልክት የምትሆን አለው። እየፈለገ ባለበት ጊዜ አላህ ስብሐነሁ ወተዓላ ከሰማይ መላእክቶችን ላከ። ከጀነት ድንጋይን ይዛችሁ ውረዱ አላቸው። ነጭ ድንጋይ ነዘለ ሐጀሩል አስወድ ሚነል ጀና ካነ አሸዱ በያደን ሚነል ለበን ፈሰወደትሁ ኸጣያ በኑ አደም አሉ ነቢ ሰለላሁ ዐለይሂ ወሰለም። ከጀነት ነው መላእክቶች ይዘው ወረዱ። ከዛ ኢብራሂምን ሰጡት መላእክቶቹ። ልጅህን እስማኤልን አትፈልግ በለው ምልክት የምትሆን ድንጋይ አላህ ልኮልሃልና። እስማኤል ሆይ አትፈልግ ድንጋይን ተወው በቃ አሉ። ከአምላክ ዘንድ መጥቶልኛል። ያችን ኮርነር ላይ ያስቀመጣት ምልክት እንድትሆን። ሰው ዛሬ ካዕባ ሂዶ ሐጅና ዑምራ ሲያደርግ ጠዋፍ ሲያደርግ አንድ ብሎ ከእርሷ ይጀምራል። 7 ጊዜ እንደጨረሰ ማጠናቀቁን በእሱ ያረጋግጣል። ምልክት ነች። ልክ ሲጨርስ ጊዜ ከቻለ ቢስም መልካም። አይ አልሰማም ካለስ መብቱ ነው ወይ? መብቱ ነው። አለመሳም ይችላል። አለመሳም ይችላል፣ መብቱ ነው። ተቅቢል ሐጀሩል አስወድ ሱና እንጂ ግዴታ አይደለም። ልክ ለምሳሌ ሰውየው ዋጅብ ሶላት 5 አውቃት ሶላት አለ አይደለ? ሱና ሶላት አለ። ቢሰግድ ሱና አጅር ያገኛል። ባይሰግድ ደግሞ አይቀጣበትም። ለምን አልሰገድክም አይባልም። ሐጀሩል አስወድም በሐጅና በዑምራ ጊዜ ያለው ቦታ ይሄ ነው፣ ሱና ነው። ለምንድነው የምትስሙት ከተባለ ከሐጁ ስነስርዓት መካከል አንዱ ስለሆነ አምላክ በነቢያት በኩል ይሄን ሲያዛቸው ጊዜ ይሰሩት ስለነበር ነው። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ይህ አምልኮ ይባላል። ያን አምልኮ የምንሰራው ግን ለዚያ ለፈጣሪ ትእዛዝ እንጂ ያንን ድንጋዩን አይደለም የምንሰራለት ወይም እርሱን አይደለም። ኃጢአትን የሚምረው አምላክ አላህ ሱብሓነሁ ወተዓላ እንጂ ያ ድንጋዩ አይደለም። ይወታቻላል። ምናልባት አንዳንዴ ሐጀሩል አስወድን የሳመ ኃጢአቱ ይሰረይለታል የሚል ሐዲስ ተሰምታቸው ሊሆን ይችላል። ድንጋዩ ይሰረይለታል አይደለም የሚለው ምን ብለህ እና ዞሮ ይነግሯቸዋል። ድንጋዩ ይምርላቸዋል። እንደዛ ነው ሐዲሱ። ተቅቢል ሐጀሩል አስወድ ይከፍሩ አልኸጢአ ወንጀልን ያስምራል ሲባል ጊዜ ድንጋዩ ይምራል አይደለም የሚለው። ማን ነው የሚምረው? አላህ ነው። ለምን? ይሄን ትእዛዝ ስለፈጸመ ከሐጅና ከዑምራ ስነ ስርዓቶች መካከል አንደኛው ነው እና የሚምረው ማን ነው? አላህ ሱብሓነሁ ወተዓላ ነው። እና የረሱል መቃብር እዛ አይደለም ማለት ነው? አይደለም። እንደገና ደግሞ የሚወረወረው ድንጋይ አለ፣ ትልቅ ገደል አለ እና ድንጋዮች ይወረወራል። ያስ ድንጋይ ሚስጥር ምንድን ነው? ዳቢሎስ እዛ ነው ወይ የወደቀው? እዛ ነው ወይ ያለው? በጣም ጥሩ ጥያቄ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቀብራቸው ያለው ካዕባ ውስጥ የሚመስለው ተባለ። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር ያለው መካ አይደለም፣ ሲጀምር መዲና ነው ያለው። የት ውስጥ ነው የተቀበሩ ከተባለ ቤታቸው ውስጥ ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። ታሪኩ ረዘም ይላል። ምናልባት ላውራችሁ ሁለቱንም ልመልስለትና የእርሳቸውን የመጨረሻውን ነግራቸዋለሁ። እና ያለው ባጭሩ ካዕባ ውስጥ የለም። የነቢያችን ሰለላሁ ዐለይሂ ወሰለም ቀብር እዛ ውስጥ የለም። ቤታቸው ውስጥ መዲና ነው የተቀበሩት። ሁለተኛው ጥያቄው ምንድን ነው? ድንጋይ 7 ጊዜ የምንወረውረበት ሚስጥሩ ምንድን ነው ብሎናል። ጥሩ ጥያቄ ነው። ለምንድን ነው ድንጋይ የምንወረውረው? ተራራው ላይ ጀምራ ነቢዩላህ ኢብራሂም ዓለይሂ ሰላም ልጅህን እስማኤልን ሂደህ በዚህ ተራራ ላይ ሰዋ እረድ በተባለ ጊዜ ልጁን እስማኤልን ይዞ እየወጣ እያለ ሰይጣን ተገለጠለት። ሰይጣን ተገለጠ። ለነቢያት እየተገለጠ ለመፈተን ይጋረጣል። ሰይጣን ተገለጠና የወሰውሰው ጀመር። አብርሃም አንድ ልጅህን ታርዳለህ? በስተርጅና ያገኘኸውን ብቸኛ ልጅህን የመጀመሪያ ልጁን እስማኤል አንድ ልጅህን እረድ ተብሏል አይደለ? አንድ ልጅህን ታርዳለህ? ዘርህ ተቋረጠ ማለት እኮ ነው ይለዋል። እያችሁ የአምላክን ትእዛዝ እንዳይፈጽም ወደኋላ ሊያደርገው ነው። ዘሬ ሊቋረጥ ነው ካረድኩ ማለት ነው ብሎ እንዲመለስ ነው። ኢብራሂም ግን መልስ አልሰጠውም። ዘወር አለና 7 ጠጠሮችን እያነሳ በዚያ በተራራ ላይ ወረወረበት። ሰይጣን ሄደ። አያችሁ እኛም ዛሬ በነቢያቶች መንገድ ላይ እንድንሆን ዘንድ ኢብራሂም አንስቶ ሰይጣንን በወረወረበት በዛችው ቦታ ላይ የኢብራሂም ዓለይሂ ሰላምን መንገድ በመከተል 7 ጊዜ ጠጠር ወርውሮ የሚል ህግ ወጣ። ያ ነው ከኢብራሂም ጋር የተያያዘው። ኢብራሂም ዓለይሂ ሰላም እርሳቸው ናቸው ይህን ስራ ያደረጉት። ካዕባውን በሚዞሩ ጊዜ
በመገፋፋት ብዙ ሰዎች ይሞታሉና በየዓመቱ እነዛ ሰዎች ቀጥታ ወደ ጀነት ነው የሚገቡት። ከእስላም አስተምሮ ጋር ስሰማ ቀጥታ ጀነት እንደሚገቡ ይናገራሉና ሰዎቹ። ስለዚህ ሲያስተያየው ሀጅ እያደረገ የሞተ ሰው የጀነት ነው የሚል የለም። እዛ አይደለም። ያ ሰው በሚነሳ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሀጅ እያደረገ ሞተ። ግመሉ እንትን አለ ታደናቀፋትና ተከርብቶ ሞተ። ሰውየው እንዳለ ቅበሩታል ነብዩ ሰለላሁ ዐለይሂ ወሰለም። ወኢነሁ ለዩብዐሱ የውመል ቂያመቲ ሙለቢየን አሉ። ይህ ሰው ነገ የትንሣኤ ቀን ልክ ባለበት ሁኔታ ለበይክ አላሁመ ለበይክ እያለ ይነሳልን ብለው ተናገሩ እንጂ የጀነት ነው የሚል ቃል ምናምን እንደዚያ ሰው አልተናገሩም። ስለዚህ ሀጅ እያደረገ የሞተ የጀነት ነው የሚል የለም። ነገር ግን ሀጅ ያደረገ ሰው ምንዳ ምንድን ነው? አምላክ አላህ ስብሐነሁ ወተዓላ ሶላት በመስገዳችን ጾም በመጾማችን የሚሰጠን ምንዳ አለ አይደለ? ሀጅ ያደረገስ ምንዳው ተገልጿል ወይ? አዎ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐጀ ፈለም የርፉት ወለም የፍሱቅ ረጀዐ ከአነማ ወለደትሁ ኡሙሁ አሉ። ሐጅ ያደረገ ሰው ክፉ ቃልን ያላደረገና ያልሰራ ይህ ሰውዬ ልክ እናቱ እንደወለደችው ሕፃን ሆኖ ይመለሳል ከዚያ አሉ። ኃጢአቱን አላህ ሙሉ በሙሉ